ወሪ ሚዲያን ታይ ኦሎል ኦፎ ዱበርቲን ኩን ማል ጀደረገ ፈዳ የምትፈናቀሉት ለልማት አይደለም የምትፈናቀሉት ስለተጠላችሁ ነው እዛ ቦታ ላይ መኖር ለእናንተ ስለማይገባ ነው አካባቢው ጸርቶ ለምቶ ሌሎች ለዛ ቦታ ላይ የሚገባቸው በመንግስት የተመረጡ አካላት እንዲኖሩበት ነው ኡነስ ነው ይቴ እዛ ቦታ ላይ መኖር ለነሱ አይገባም ቆሻሻ ላይ መኖር ለነሱ አይገባም የፈረሰ ቤት ውስጥ መኖር ለነሱ አይገባም ሽንት ቤት ለለው ቤት ውስጥ እንዲኖሩ ስለማይፈልግ ነው ልጆቻቸው ቆንጆ መጫወታ ቦታ የሌለበት ቦታ ላይ መኖር ለነሱ አይገባም ያንቺ ፍላጎት የናንተ ፍላጎት ግን እዚህ ውስጥ ህዝቡ እንዲሰቃይ ነው ለራሳችሁ ቆንጆ ቦታ እየኖራችሁ ለራሳችሁ ቆንጆ ሽንት ቤት ላይ የተቀመጣችሁ ለራሳችሁ ቆንጆ አልጋ ላይ የተኛችሁ የአዲስ አበባ ህዝብ ግን እዚህ ቦታ ላይ እንዳይነሳ ነው የምትፈልጉ ለምን እዛ ውስጥ የሚሰሩት ነገር አለ በዚህ የሚሰሩት ፖለቲካ ስላለ ነው በዚህ የተነሳ ህዝቡ መቀስቀስ ስለምትፈልጉ ከኦሮሞ ህዝብ የወጡት አስተዳደሮች ግን ይሄንን ስለቀየሩ ነው አንቺ ደምስርሽን ያለሳሽ የምትናደዩ ምን ያስደስታቸዋል አሁን የአዲስ አበባ ህዝብ ይሄንን የመሰለ ቦታ ውስጥ መኖሩ ምን ትርፍ ታገኙበታላችሁ እዛ ውስጥ አራት ቤተሰብ ናት አይነ ስውር ነው እሱ ያው ልጆቼ አንዱ ሰባተኛ ነው አንዱ ኑና ሰግናት ድረስ እማዬ አብይ ድረሽልኝ እኔ ምንም ነገር የለም ብቻዬን ዘመድ የለም ወገን የለም አብይ ድረሽ አበባዬ ድረሽ ንገሩልኝ እማዬ ድረሽልኝ አብይ አላህ ኑራችሁ አሁን ባርሽታይ ዱጋላ ፈረጅርቱ ጋ ይሰከን ummati kun mana kana fakkaatu keessa namaati kudha ja'anan jiraadhaayet mana caccabaa kana keessa kaasa እውነተኛ ፋኖቹ ልታይ የሚሉ አይደሉም ጀግንነታቸውን ደብቀው ለነገ መስዋዕትነት የተዘጋጁ ማህበረሰባቸውንም ሀገርንም ለማዳን አሁንም ቁርጠኛ የሆነው የቆሙ እልፍ አላፍ ፋኖች አሉ ከዛ ባለፈ ግን ይሄ ፋኖ የሚለውን ስም ተሸክመው በከተማ ሳይወጡ አንድ ጥይት ሳይተኩሱ አንዲት ብልቃጥ ደም ለማህበረሰባቸውም ሆነ ለኢትዮጵያ ሳይከፍሉ ታጅበው በከተማ ውስጥ የሚንጎማለሉ በፋኖ ስም የሚነግዱ ሰዎችንም ጭምር የነሱንም ጭወት ተቀበለን አብረን ማስተጋባት ያለብን አይመስልንም ይሄ ህብረተሰቡ ጥንቃቄ ሊያደርግ ይገባል ህግ ማስከበሩን በተመለከተ መንግስት የተነሳውን አደጋ